السلام عليكم ورحمة الله وبركاته. سلام بسم እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እንዴት ነው? እኛ አለን አልሐምዱሊላህ። እና ሀገር እንደገባው ታውቃላችሁ። አበረታቱ። ሰብስክራይብ እስቲ ላይክ ሰብስክራይብ አድርጉ። መቼም አይከፈልበት ነገር እና ላይክ ሰብስክራይብ አድርጉኝ እና ሀገሩን ገብተናል። እስቲ ሀገር ገብተን እኛም በሀገር ሰርተን መኖር እንዳለብን ማወቅ አለብን። ታውቃላችሁ ሁላችን ሁሉ እስከ መቼ ነው ሰው ሀገር በሀገራችንም እንኖር እና ራስ በራሳችን እናበረታታ ዩቲዩብ ላይ ማለት ነው። እና ቤተሰብ እኔ የሚላችሁ ነገር አገር እኔ መጥቼ እንዳየው ከሆነ የተለያየ እቃ ወደ አገር ለማግባት እንዳለበት ነው። አገር ሊከል ብለን አለመግዛት። ምሳሌ ምን መሰላችሁ? ኤሌክትሪክ እቃዎች እነሱ በጣም ያኔ ከምትከፍሉ በላይ ነው። ያኔ ከገዛችሁ በላይ ነው የምትከፍሉት ማለት ነው። ክፍያ በጣም ብዙ ነው። በተለይ ቲቪ እና ፍሪጅ እንደዛ ኤሌክትሪክ እቃዎች ማለት ነው የተለያዩ ናቸው። የሚላችሁ ነገር ቢኖር በሱ ላይ ጥንቃቄ አድርጉ ነው ይላችኋለሁ። ግን እቃ አታብዙ ይባላል። እቃ ሳይሆን ልብስ እኮ አታብዙ፣ ግን አታብዙ። እርግጥ ነው አትግዙ። ግን ምሳሌ ሳንገዛም ያረብ ምናምን እናመጣ ሊኖር ይችላል። እሱን ጥሩ ካለው ከእቃ መቀየር ይቻላል። ከእቃ መቀየር ትችላላችሁ ማለት ነው። ይሄ የተወሰነ ቀይራለሁ። ቆይ ላሳያችሁ። እነዚህ ማለት ነው እዚህ ከእቃ ምን ተቀይራ እነዚህ ይሄን ምሳሌ እኔ ለምንድን ነው እንደዛ ለማትቻልኩት እኛ ሁለቱን ነው ያመጣነው ስንመጣ ማለት ነው። ከዛ የሆነች ልጅ እሷም ምንድነው ስለ ቲቪ እና ፍሪጅ እንደ የተለያዩ እቃዎች ኤሌክትሪክ እቃ ተለያየ ማለት ነው። አዛ ነበር ግን ቲቪውን ማስገባት አልቻለችም። ለቲቪ ብቻ 100 ሺህ ነው ተጠየቀችው ማለት ነው። እነዛ ስለዚህ እናንተም ጥንቃቄ አድርጉ። የምታውቁት እቃ ቀለል ያለ መሆን አለበት። ምክንያቱም ቀረጡን አትችሉትም ማለት ነው። ቀረጡ ነው ዋና። አሁን አገር ቢገባ የአረብ አገር እቃ አሪፍ ነበር፣ ግን ቀረጡን አትችሉትም። ያላችሁ ነገር ሁሉ ነው የምትጨርሱት ለማለት ያክል ነው። እስከ መጨረሻ አይታችሁ ላይክና ሰብስክራይብ አድርጉኝ፣ አበረታቱን። አገራችንም እንኑር ይላችኋለሁ። እና ሀገር አስባችሁ መላ ለሀገር በሰላም አብቃችሁ እና ሀገራችንም አላህ ሰላም አድርግልኝ ይላችኋለሁ። አሰላሙ አለይኩም ባይ